የምናቀርብላችሁ የምናስተዋውቃችሁ ሰው ዲፑቲ ኢንስፔክተር ዘሪሁን ምትኩ በከፍተኛ ኃላፊነት ላይ ያለ የኬሚካል ባዮሎጂካል ራዲዬሽን ኒውክሌር ዲፓርትመንት መስራች የባዮሎጂካል ሽብር መከላከል የኢንተርፖል የዓለም አቀፍ ፖሊስ ተቋም የኢንተርናሽናል ፖሊስ ኦርጋናይዜሽን ተጣሪ በኢትዮጵያ የመጀመሪያው የፖሎግራፊ ምርመራ ቴክኒክ መስራች እና ባለሙያም በኢትዮጵያ የመጀመሪያው የፖሎግራፊ ምርመራ ቴክኒክ መስራች እንዲሁም ባለሙያ የዲጂታል ፎረንሲክ ባለሙያ የክራይም ሲን ወንጀልን በቦታው በተፈጸመበት ቦታ ሄዶ ወንጀልን የማጣራት ባለሙያ እና በመስኩ ብዙ የሰራ ነው ይሄንን ባለሙያ አገዛዙን በመቃወም ወይም ደግሞ ከዚህ አገዛዝ ጋር መቆየት ወይ መክረም አግባብነት የለውም በሚል ካገዛዙ መዳፍ ወጥቷል አግኝተናል አነጋግረናል ይሄንን ደግሞ አረጋግጠናል ይሄ ሰው ዲፑቲ ኢንስፔክተር ዘሪሁን ምትኩ በጣም ያንግ ኤንድ ብሪሊያንት አገዛዙ አሁን በቅርቡ ሲፎክርበት የነበረው የኒውክሌር ጉዳይ በተመለከተ ራዲዬሽን የባዮሎጂካል ዌፐን የኬሚካል ጉዳዮች እነዚህን በተመለከተ ባለሙያ የሆነና ቁልፍ ኃላፊነት ይዞ እየተንቀሳቀሰ ያለ የመሰረታቸውን ዲፓርትመንት የመራ ያለ ነው እንደምትመለከቱት እዚህ ፈረንሳይ አገር የተዘጋጀ የኢንተርፖል ሰሚት ነበር እዚያም የባዮሎጂካል ዌፐን ትሬትን በተመለከተ ወይም ሽብርን በተመለከተ ሊያስረዳ ነው የመጣው ምናልባት በዚህ በመትመለከቱት ፎቶግራፍ ላይ ደግሞ የከፍተኛ ባለስልጣናት የምትመለከቱት የተመስገን ጥሩነህን ታያላችሁ እና ኮሚሽነር ዘላለምን ታያላችሁ የደህንነት የብሔራዊ መረጃና ደህንነት ምክትል ኃላፊው እነ ሲሳይ ቶላ ታያላችሁ በኋላ በርካታ ነገሮች የምትመለከቷቸው እነዚህን የዚህ ከፖሎግራፊ ጋር በተያያዘ ሁሉም አካላት ያው ተሰብስበው እንደምታዩት እሱን ይከታተላሉ ያደምጣሉ ዲፓርትመንቱን የመሰረተ ነው ስንላችሁ ይሄ ያንግ ብሪሊያንት እና ከፍተኛ ቁልፍ ሚና የተጫወተላቸው የነበረ ነገር ግን ምን አይነት ወንጀል ባገሪቷ ውስጥም ሲሰራ እንደቆየ ወይም እየተሰራ እንደሆነ በበቂ ሁኔታ መረጃዎች ያሉት ነው ይሄ ሰው አገዛዙ ምን ያህል ወንጀል እየሰራ እንደሆነ ቀደም ሲል እንዳይነገርኳችሁ እያጋለጠ ነው የሚገኘው የኢንተርፖል ሰሚት የተዘጋጀው ፈረንሳይ ነው በፈረንሳይ የተዘጋጀው ኢንተርፖል ሰሚት ከጨረሰ በኋላ ወደ ጀርመን በማቅናት በጀርመን ላለመመለስ ወስኖ እጅ መስጠቱን እና ጀርመን መዳረሻውን ማድረጉንና ዳግመኛም ወደዚህ ወንጀለኛ ስርዓት ፊቱን እንደማያዞር መግለጹን በራሳችን አረጋግጠናል ይሄንን ካልን ወደ ማስረጃዎቹ እናልፋለን እንግዲህ እነ ተመስገን ጥሩነህ እና አብይ አህመድ መመኪያ አድርገውት የነበረ ወጣት ነው ካለው ዕውቀት ካለው ግንዛቤ የተነሳ እናም እንዳልኳችሁ ለኢንተርፖል ተጣሪ በኢትዮጵያ በኩል ከባዮሎጂካል ዌፐን ጋር ያይዘው ተጣሪ ያደረጉት ነው የመሰረታቸውን ዲፓርትመንት እየመራ ያለ ነው የፖሎግራፊ መሳሪያውን ምንድነው መጠቀም ፕሮፌሽኑ ነው በዛ ዲፓርትመንቱን መስርቶ ነው እሱን ሲሰራ የቆየው በእነዚህ ኃላፊነቶች ላይ የቆየው ይሄ ያንግ ብሪሊያንት ያገዛዙ ቁልፍ ሰው በወንጀል እንቅስቃሴ ጉዳይ ላይ በዘረፋ ጉዳይ ላይ ከድራግ ጋር በተያያዘ ከህገወጥ የሰው ዝውውር ጋር በተያያዘ የወንጀል ምርመራ የሚባለው ተቋም እንዴት ባለ ወንጀል ውስጥ የተዘፈቀ ተቋም እንደሆነ በዝርዝር መረጃዎች ያመለክታሉ ማስረጃዎችም ያንን ያሳያሉ ዛሬ ባገዛዙ ቤት ጭንቅ ነው ለቅሶ ነው መንፈራፈር ከዛ እንግዲህ እንደምታውቁት ልክ አገዛዙን ተጠይፈው በቃኝ ብለዋቸው ሲወጡ ያንን ከጀርባቸው ማጥስም ወደ ማውጣት ይሄዳሉ ወይ ያጣጥላሉ ሁሌ የሚያደርጉት መጀመሪያ ዝም ይላሉ ድምጽ ያጠፋሉ ከዚያ ነገሩ የበረታባቸው ሲሄድ ማጣጣል ይጀምራሉ ከዚያ ቀጥሎ ደግሞ የሆነ ወንጀል ይለጥፉና እንዲህ አድርጎ እንዲሰርቶ ምናምን ብለው ለማጣጣል ጥረት ያደርጋሉ አንዱም ነገር ሊሳካ አይችልም
ምክንያቱም በተደራጀ ሁኔታ እያንዳንዱ ነገር አገዛዙ የሚጋለጥበት መረጃ ማስረጃም በደርዝ ስላለ ምን አይነት ወንጀሎች በአገዛዙ በኩል ይፈጸማሉ እነማን በዚህ ኔትወርክ ውስጥ አሉ የሚለውን በቀዳሚነት ለማየት እንዲመቻችሁ በኔትወርክ ውስጥ እነማን አሉ የሚለውን ግልጽ ምስል እንዲሰጠን የመረጃውንም ጥንካሬ በአግባቡ እንድትገመግሙት እንድትመረምሩት እንዲያስችላችሁ ምን ያህል ጠንካራ መረጃ አለ ወደፊት የሚቀርቡ በየዲፓርትመንቱ ይሄ የወንጀለኛ ቡድን የሚያደርገውን እንቅስቃሴ እንዴት ብትንትን ተደርጎ ሊጋለጥ እንደሚችል በዝርዝር እናነሳላችኋለን ለምሳሌ ፎቶግራፎችን እንመልከት መጀመሪያ በማስረጃ እናምጣ አንድ ይሄ የምትመለከቱት ሰው አቶ ሙሊሳ አብዲሳ ይባላል ሙሊሳ አብዲሳ በፌደራል ፖሊስ የወንጀል ምርመራ ቴክኒክ ኃላፊ የሚል ስልጣን አለው ይሄ ሰው በዚህ ሰው ቦታ ላይ የነበረው ኮሚሽነር ዘላለም መንግስቴ የሚባለው አሁን ወደ አማራ ክልል የፖሊስ ኮሚሽነር ተደርጎ የተላከው ኮሚሽነር ዘላለም መንግስቴ ወደ አማራ ክልል ከተላከ በኋላ ቦታውን የሚተካ መደበኛ ሰው አልተሾመም ነገር ግን አቶ ሙሲሳ አብዲሳ የሰራዊት አካል አይደለም ፖሊስ አይደለም ምን አይደለም የፖሊስ ተቋም በሲቪል ነው የሚመራው ለምን ከሙሊሳ አብዲሳ በላይ ታማኝ ሰው እና አብይ አህመድ አላገኙ ስለዚህ ዘላለም መንግስቴ በተነሳበት ቦታ ላይ አቶ ሙሊሳ አብዲሳ ዘላለም ከተነሳበት ጀምሮ ላለፉት 5-6 ወራት ኃላፊነቱን በመቀበል በዛ ዲፓርትመንት ውስጥ የወንጀል ኔትወርኩን ተቀላቅለው ስራቸውን ቀጥለዋል ምን አይነት ወንጀል ነው የሚፈጸመው የሚለውን እናመጣለን እናሳያችኋለን ሌላው ኮሚሽነር ብርሃኑ አበበ ነው ኮሚሽነር ብርሃኑ አበበ የወንጀል ምርመራ የቴክኒክ ኃላፊ ነው የወንጀል ምርመራ ቴክኒክ ኃላፊው ኮሚሽነር ብርሃኑ አበበ ነው አቶ ሙሲሳ የተተካው በኮሚሽነር ዘላለም መንግስቴ ቦታ ላይ ነው ኮሚሽነር ብርሃኑ አበበ በወንጀል ምርመራ ዘርፍ ውስጥ በጣም ቁልፍ የሚባለውን ኃላፊነት ከያዘ በኋላ ኮሚሽነሩ ጽፈት ቤቱ ያለበትና በተለይ በፌደራል ፖሊስ ወንጀል ምርመራ ውስጥ ለሚፈጸሙ ማናቸውም አሰቃቂ ወንጀሎች በዋነኛነት ተጠሪ ሆኖ እሱ ብቻ የሚያውቀውና እሱ ብቻ ቁልፉ እሱ እጅ ብቻ የሚገኝ ምንም አይነት ካሜራ በውስጡ ያልተገጠመለት እጅግ ዘግናኝ የሚባሉ ቶርቸር የሚፈጸምበትን ክፍል ማንንም ሰው ከኮሚሽነር ብርሃኑ አሁን ከምታዩት ከኮሚሽነር ብርሃኑ አበበ ፍቃድ ሳያገኝና ቁልፍ ሳይሰጠው መግባት አይችልም ያ ክፍል ዘግናኝ ወንጀሎች የሚፈጸሙበት ነው የት ቦታው ይሄ ቦታው ሜክሲኮ ከኬኬር ህንጻ በታች ያለው ህንጻ ነው ሜክሲኮ ከኬኬር ህንጻ በታች ያለው ነው ኬኬር ህንጻ በራሱ እነማን ምን ይሰሩበታል እሱን እናነሳላችኋለን መጀመሪያ የወንጀሉ ድርጊት ውስጥ መረብ ውስጥ ያሉት አካላት እነማን ናቸው የሚለውን ከተረዳችሁ በኋላ የአገዛዙን የመንግስት ስልጣን የሚል ኃላፊነት ይዘው ሲያበቁ እንዴት በወንጀል እንቅስቃሴ ውስጥ ገቡ የሚለው ነው እንዴት ይተቀሙበታል ተቋሙ ሌላው ትላንት ቃል የገባነውና አንድ ያላችሁ ነገር ቢኖር በየትኛውም የሚዲያ እንቅስቃሴ ውስጥ ሲሳይ ቶላን አታዩት ሲሳይ ቶላ ጌታቸው አሰፋን መሆን የሚፈልግ ነው ሲሳይ ቶላ ጌታቸው አሰፋን መሆን የሚፈልግ ነው የአስገዳጅ ሁኔታዎች ኖረው አንድ መድረክ ላይ ከተገኘ በተገኘበት መድረክ የተነሳ ፎቶግራፍ እንዲጠፋ ያደርጋል እዛው ቪዲዮዎች በሙሉ እንዲጠፉ ያደርጋል ይሄ ሰው ሲሳይ ቶላ ይባላል ይሄንን የምትመለከቱትን ፎቶግራፍ እንደተነሳ ስላወቀ ሙሉን ይሄ ክሮፕ ተደርጎ ከተዘጋጀው ውጭ ያለውን ፎቶግራፍ ብታዩት አጠገቡ ያለው ጌዲዮን ጢሞቴዎስ ነው አጠገቡ ያለው ጌዲዮን ጢሞቴዎስ ነው
ሲሳይ ቶላ በአሁኑ ወቅት የብሔራዊ መረጃና ደህንነት ምክትል ኃላፊ የአገር ውስጥ ደህንነት ዳይሬክተር ነው። የአገር ውስጥ ደህንነት የሚባለውን ተቋም በዋነኛነት የሚመራው ይሄው ሰው ነው። ሲሳይ ቶላ የደህንነት ተቋሙን በዋነኛነት ሬድዋን ሲምቦል ነው አድራጊ ፈጣሪ ሲሆን ከሲሳይ ቶላ በላይ ያለው በቀጥታ የአብይ አህመድ ጉዳይ አስፈጻሚ ከዚህ በፊት ያነሳንላችሁ ነው። የጅማው ጁንታ መሪ ነው በበላይነት ያለው። ከሱ ውጪ ማንም ሰው ከሲሳይ ቶላ በላይ አይደለም። ሲሳይ ቶላ ከዚያኛው ሰው ትዕዛዝ መቀበል፣ አብሮ መስራት፣ ሪፖርት ማድረግ ግዴታ አለበት። ብሔራዊ መረጃና ደህንነት ግን በሲሳይ ቶላ መዳፍ ላይ ያለ ነው እና ሲሳይ ቶላ እንደ ጌታቸው አሰፋንም ሬድዋን ሁሴን እንደምታውቁት ኤቭሪዌር አለ። ሲምቦል ነው፣ ችግር የለም። ለጊዜው ተቀመጥን የተባለው ዋነኛ የደህንነት ስራውን የሚሰራው ሰው ግን ሲሳይ ቶላ ነው። ወጉ አልቀረም። እንደ ጌታቸው አሰፋ ፎቶ ያስጠፋ ቪዲዮ ያስጠፋ ራሱን ለመሰወር ጥረት የሚያደርግ ነው። ግን ብዙ ርቀት አልሄደም። እንደ ጌታቸው አሰፋ ዛሬም ድረስ አለ ተብሎ የሚወጡ ፎቶቸው አጠራጣሪ ፎቶ ነው። ሲሳይ ቶላ ግን ብዙ ርቀት አልዘለቀም። ይሄንን ፎቶግራፍ አስጠፍቶት ነበረ። እንደገና አስጠፍቶ ዴሊት እንዲሆን ያደረገው እንደገና ሪፕሌስ እንዲሆን ባለሙያዎች መስራት የሚገባቸውን ሰርተው እሱ ቆሞ ስለነበረ ያስጠፋው ፎቶግራፉ እንዲገኝ ሆኗል። ማን ነው ሲሳይ ቶላ የሚለው እንዲታወቅ ነው። ሌላ ሰው አለ እንደዚሁ የሲሳይ ቶላ እንዳልኳችሁ ብሔራዊ መረጃና ደህንነት ነው። ሌላኛው ኮማንደር ብርሃኑ ምትኬ ሌላኛው ሰው ነው። የምትመለከቱት ሰው ነው። የተደራጀ ልዩ የወንጀል ምርመራ መምሪያ ኃላፊ ነው ስልጣኑ። ኮሚሽነር ብርሃኔ ምትኩ የተደራጀና ልዩ የወንጀል ምርመራ ኃላፊ። እነዚህ አካላት በወንጀል ምርመራ ስም በርካታ ነገሮች ኮንታክትም ስላላቸው አድራጊ ፈጣሪዎቹ እነሱ ስለሆኑ በተደራጀ ሁኔታ እንዴት አድርገው ከላይ እስከ ታች ተደራጅተው ወንጀል እንደሚፈጽሙ፣ ዘረፋ እንደሚፈጽሙ፣ ዓለም አቀፍ ወንጀል ስንላችሁ የህገ ወጥ የሰው ዝውውር በተመለከተ ዓለም አቀፍ ወንጀል፣ የድራግ ዝውውር ዓለም አቀፍ ወንጀል፣ ጠለፋ፣ እገታ ዓለም አቀፍ ወንጀል፣ አግቶ መሰወር ወዘተረፈ፣ የሽብር ተግባር ዓለም አቀፍ ወንጀል ነው። እነዚህ የዘረዘርናቸውን በሙሉ የመንግስትን መዋቅር ተጠቅመው ማዕረግ አርገው ወንጀሉን ይፈጽሙታል። በጣም ትገረማላችሁ። አንድ ተጨማሪ ሰው እናምጣላችሁ። ለምን ህገወጥ የሰው ዝውውሩ የሚከናወነው ስራው አዲስ አበባ ውስጥ ይከናወናል በእነዚህ በተደራጀ ሁኔታ። ግን ያው የኢትዮጵያ አየር መንገድ ሰው ከሀገር ሲወጣ በዛው ነው የሚወጣው እንደምታውቁትና የግድ እዛ ያለ ሰው ያስፈልጋቸዋል። በኢትዮጵያ አየር መንገድ የሲቪል አቪዬሽን ሴኩሪቲ ዳይሬክተሩ አስራት ቀጀላ ይባላል። ይሄ የምታዩት ነው። እንግዲህ ተመልከቱ፣ የብሔራዊ መረጃና ደህንነት የሚመራው በሲሳይ ቶላ ነው። የሲቪል አቪዬሽን ሴኩሪቲ የሚመራው በአስራት ቀጀላ። እስካሁን የምዘረዝርላችሁ ነው። እስካሁን የምታያቸው ሰዎች እነማን ናቸው? እንዴት የተደራጁ ናቸው? አሁን ወደ ዝርዝሩ ደግሞ እንመጣለን። እነዚህ በሙሉ ደግሞ በማን ስር ነው ያሉት? በፌደራል ፖሊስ ስር አይደለ? ይሄኛውን የሲቪላይዜሽን ሴኩሪቲ በብሔራዊ መረጃና ደህንነት ስር አለ። እስካሁን ስገልጽላችሁ የነበሩ ኮሚሽነሮች ደግሞ በኮሚሽኑ ስር ነው ያሉት። ኮሚሽነር ደመላሽ ወልደ ሚካኤል። እነዚህ እስካሁን የዘረዘርናቸው በተደራጀ ኔትወርክ እየሰሩ የየሀገራቱን ቪዛ የሚሰሩበት ፌክ ቪዛው ሴኩሪቲ ፓስ እንዲያልፍ አድርገው ማለፍ እንዲችል አድርገው የሚሰሩበት ማሽን ያላቸው
ሌላው ከድራግ ጋር የተያያዘ ነው። እንዴት አድርገው ድራግ በሲቪላይዜሽን በኩል በጉምሩክ በኩል አግባብነት በሌለው መንገድ የድራግ ህገወጥ የድራግ ዝውውር ሲደረግ ተያዘ እየተባለ የሚከማቸውን ድራግ ከወንጀለኛ ካዘዋዋሪዎቹ ያዝን ካሉ በኋላ እነዚህ በተደራጀ ሁኔታ ሀገሪቷን የሚዘርፉ እነዚህ በተደራጀ ሁኔታ ወንጀል የሚፈጽሙ አካላት እንዴት እንደሚጠቀሙበትና እንደሚያሸሹበት መረጃውን እናደርሳቸዋለን። በአጠቃላይ የድራግ ዲለር ሆነዋል። የህገወጥ የሰው ዝውውር አመላላሽ ሆነዋል። ይሄን የሚሰሩት እነማን ናቸው? የመንግስት የሚባለው መዋቅር ከጠቅላይ ሚኒስትር ጽፈት ቤት ጀምሮ እስከ ታችኛው ድረስ የተደራጀ የማፊያ ቡድን እንዲህ ያለ ወንጀል እየፈጸመ ነው የሚገኘው። ተመልከቱ፣ የወንጀል ምርመራ እየተካሄደ ባለበት የህገወጥ የሰው ዝውውር የሚሰራባት አንድ ክፍል ውስጥ የሴኩሪቲ ፓስ የሚያልፍ የካናዳ ቪዛ ሰርተናል አልሰራንም ብለው ማረጋገጫ ሲሰሩ እየተቀረጸ የተሰራው ማስረጃው ተገኝቶ ከላይ እስከ ታች አያችሁ በሐቀኝነት ወንጀል ተመርምሮ ተጠያቂነት እንዲመጣ የሚሰሩ ማን ወንጀሉ እንደሚሰራው ሳይገባቸው ወንጀለኛን እንይዛለን የሚል በዋነት ሲጣጣሩ የነበሩ አካላት ልክ የወንጀሉን ዱካ ሲደርሱበት በኩርኩም ተደልቀው ያን መዝገብ ዘግተው መረጃውን እንዲያጠፉ ይታዘዛሉ። ካልሆነ ደግሞ ሌላ ዕዳ ይቀበላቸዋል። በጣም የሚደንቃችሁ መጣበታለ በኋላ በድራግ አጠቃቀማቸው ማሸሽ ስልታቸው ላይ ድራግን በተመለከተ ተያዘ ተብሎ የመጣውን ድራግ የኤግዚቢት ክፍል ኃላፊዎች ምንም በማያውቁት የሚማቀቁት በየእስር ቤቱ እንዲማቀቁ የሚደረጉት እነዚህ ከፍተኛ ኃላፊዎች ተቀባብለው ማህተም አድርገው የተያዘውን ድራግ ቀይረው የበቆሎ ዱቄት አድርገው ለኤግዚቢሽን ክፍል ይሄ በዚህ ቀን የተያዘ ድራግ ነው አስቀምጥ ይሉታል። ኤግዚቢት ክፍሉ ማህተም ተመቶ ተሰርቶ የተሰጠውን ተቀብሎ ከማስቀመጥ የዘለለ ያንን ልክ ነው አይደለም የሚለውን ቬሪፋይ ያረጋግም የሚያረጉት ሌሎቹ ናቸው። ከዚያ መጨረሻ ላይ የድራግ ተይዟል ተብሎ ሪፖርት ከተደረገ ዓለም አቀፉ ማህበረሰብ አውቆት እንዲቃጠል ወይም ዲስፖዛል እንዲወገድ ይደረጋል። እንዲወገድ ለማድረግ ሲፈተሽ የበቆሎ ዱቄት ነው የሚገኘው። በሙሉ ድራግ ተብሎ ከኤርፖርት በጉምሩክ የሚያያዙትን በሙሉ እነዚህ የመንግስት ባለስልጣናት ድራግ ዲለር ሆነው ይሸጡታል። ከዚያ ማንን በወንጀሉ ተጠያቂ ያደርጋሉ? የኤግዚቢት ክፍል ኃላፊ ሆነው ባለ ዕዳ እኔ የደሃ እኔ በምስኪን ልጆች አባት ነው ሊሆን የሚችለው ወይም እናት ነው ልትሆን የምትችለው፣ ግን እነማን ተጠቅመውበት የሚለውን እናንተ ተመልከቱ። አሳዛኙ እጅግ በጣም ዘግናኙ ይሄ አይደለም። እጅግ የሚዘገንነው ወደ ሊቢያ የሚልኩት ወጣት ብዛት ነው። ወደ ሊቢያ ይልካሉ። እነዚህ በዚህ መዋቅር የተደራጁት ሊቢያ ላይ የሊቢያ ዜጎች የሆኑ የሚገርፉ የሚያሰቃዩ በተለያየ መልኩ ቪዲዮ እየተቀረጸ ነው የሚሰቃዩት። እንደምታውቁት ስቃይ ይፈጸምበትና እዚህ ገንዘብ ኢትዮጵያ ውስጥ ይሄን ያክል ክፈል ይሄን ያክል ክፈል ይሉታል። የት? ሊቢያ ያሉት የሚከፍለው ሰው ሊቢያ ታግቶ ላለው ሰው ገንዘብ አስገባ ሲባል ገንዘቡን የሚያስገባው ኢትዮጵያ ንግድ ባንክ ነው። ማን ያውቃል? ኢትዮጵያ ንግድ ባንክ ሰዎች ያውቃሉ፣ ፌደራል ፖሊስ ያውቃል፣ ፋይናንስ ኢንተለጀንስ ያውቃል። እያንዳንዳቸው ይሄ መዋቅር አለ። እነማን ይሄን ስራ እየሰሩ ለነማን እንደሚያካፍሉት ስለሚታወቅ በኢትዮጵያ ንግድ ባንክ በኩል ሊቢያ ለሚታገቱ ሰዎች ገንዘብ ይዘዋወራል። እዚህ ሀገር ውስጥ ለከለ ያስገባለት ይባላል። ሲገባ እዛ ያለው የሚለቀቅ ሆነ ይለቀቃል። የወንጀሉ ድርጊት ፈጻሚዎች ሊቢያ በረሃ ብቻ ሳይሆን አዲስ አበባ ተቀምጠው በእነዚህ የፌደራል ፖሊስ የምናምን የወንጀል ምርመራ የቴክኒክ ክፍል ምናምን በሚል ዲፓርትመንት ውስጥ የተቀመጡ ከላይ እስከ ታች የተደራጁ ሰዎች
ያ ተስፋፍቶ የሊቢያ የመን ወዘተረፈ በየመንገዱ እያሳገቱ ያሳፈኑ ገንዘብ መቀበል ከዚያ ተሻግረው አሳድገውት በአገር ውስጥ አበጡት ጉድ የሚባለው የሊቢያው ነበር ያ ማፊያ ቡድን ያንን ለካ ሀገር ውስጥ ማድረግ ይቻላል ኦንሊ ሊቢያ ስለዚህ ከአማራ ክልል ተነስቶ ከምንድነው አባይን ተሻግሮ ወደ አዲስ አበባ የሚመጣ አካል አንድ መኪና ሁሉ ታግቶ ይሄዳል ከአዲስ አበባ የሆነ አካል ታፍኖ ይወሰዳል ወስደው አፍነው ወስደው ሲያበቁ ምን ያደርጋሉ ከዛ ይሄን ያክል ክፍል ለቃለን ይሄን ያህል አምጣ ለቃለን ይሄ ነው እየተደረገ ያለው ማን ነው ይሄንን የሚያደርገው አንድ መኪና በሙሉ አንድ አውቶቡስ ሙሉ ታፈነ ሁለት አውቶቡስ ታፈነ በዚህ ቦታ ይሄን ያህል ታፈነ ከለሚባል ታዋቂ ሰው ታፈኑ ከለሚባል ባለሀብት 15 ሚሊዮን ተጠየቁ 10 ሚሊዮን ተጠየቁ 5 ሚሊዮን ተጠየቁ ማን ነው ያንን በሙሉ ሀብት ያካበተ ያለው ካላችሁ የመንግስትን ስልጣን የያዙት አካላት ይሄ ወንጀል ምርመራ የምትለው በናመን የምትለው በሙሉ የተከማቸ ኃይል በኔትወርክ የሚያደርገው ዘረፋ ነው ይሄንን በተመለከተ እዚያው እስራቸው ያለ እዚያው ከነሱ ጋር ያለ እዚያው ቁልፍ ኃላፊነት ላይ ሲሰራ የነበረ ሰው አጋልጧቸዋል